ሰላም ቤተሰብ ዛሬ ደግሞ ያማረ የፈካ ቆዳ እንዲኖረን በተለይ በብጉር በማድያት እንደገና ፊታችን ላይ ጥቁር ነጠብጣብ ወጥተው አስቸግረውን ከሆነ ጥፍት አድርጎ ልክ እንደ ልጅ ቆዳ ውጥር አድርጎ የሚያምር የፊት ቆዳ እንዲኖረን የሚያደርገውን ምርጥ በቫይታሚን ሲ የበለፀገ የፊት ክሬም አሰራር ይዤላችሁ መጥቻለሁ። ከብርቱካን ልጣጭ ነው የምንሰራቸው ግብአቶች በሙሉ ከቤት ውስጥ የምናገኛቸው ናቸው። እነሱም ደግሞ ተጠቅመን ከምንጥላቸው ነገሮች ነው። እዚህ ጋር ብርቱካን አለኝ። ብርቱካን ደግሞ ከምንበላው ከብርቱካኑ ይልቅ ልጣጩ ላይ ያለው የቫይታሚን ሲ ጥቅሙ ከምንበላው ከብርቱካኑ ይልቅ ከልጣጩ ላይ ያለው ይበልጣል። እና እየተጠቀማችሁ ብርቱካን ልጣጩን አትጣሉት። ለብዙ ጥቅሞች ይውላል። እንደገና አድርቃችሁ እንደጣን በጣም መልኩ ቤት ውስጥ ብታጨሱትም ይሆናል። ለፊታችሁ ስፕራይም ሰርታችሁ ለፀጉራችሁ ለተለያየ ነገር ለፎረፎርም ይረዳል። ከምንም በላይ ደግሞ ለፊት ክሬም በጣም ምርጥ ነው። በስፕራይ መልክ በማስክ መልኩም እየሰራችሁ ሞክሩት። ልጣጩ ላይ በጣም ብዙ ጥቅሞች አሉት። እንግዲህ እኔ እንደምታዩት የብርቱካን ልጣጩ ጽድት ያለ ነው። በጣም ቢጫ ነው። በዚያ ላይ ደግሞ ምንም አይነት እንትን የለውም። አዲስ ነበረ ብርቱካኑ እንደመጣ ነው የሰራሁት። በጣም ጽድት ያለ ነው። እንደዚህ ልጭ እንትን ካልኩ በኋላ ቁርጥ ቁርጥ አድርጌዋለሁ። በኋላ ማሽን ውስጥ ሳስገባው እንዲያመቸኝ ማለት ነው የቆራረጥኩት። እናንተ ማሽናችሁ በጣም ትልቅ ከሆነ እንደዚያው ማድረግም ትችላላችሁ። እኔ በዚህ መጠን ቆራርጬዋለሁኝ። አንድ ነው በነገራችን ላይ እኔ የወሰድኩት የአንድ ብርቱካን ልጣጭ ነው። ብርቱካኑ በጣም ትልቅ ነው። በጣም ንጹህ ነው። ምንም አይነት እንትን የለበትም። በጣም ምርጥ ነው። ጥቁር ነጠብጣብ ላለብን ለብጉር ጠባሳ ቆዳችን ፍክት እንዲል ያማረ ፍክት ውጥር ያለ ቆዳ እንዲኖረን ይረዳናል። እዚህ ጋር እኔ እንትን መስሪያዬ ቀይ ላይ አድርጌያለሁኝና ሩብ ብርጭቆ የሚሆን ውሃ ነው ያደረኩት። ግን አንሶኝ ይቅርታ አንሶኝ ግማሽ የሚሆን ጨምሬያለሁ። ሩብ የሚሆን ጨምሬ ግማሽ ሆኗል ማለት ነው። ከዚህ ፊት ስሰራ በጣም እንትን ብሎብኝ ነበረ። ቅጥን ብሎብኝ አሁን ደግሞ እንዳይቀጥንብኝ ጁሱ ወፈር ብሎልኝ እንዲወጣ ስለፈለኩ ሩብ አደረኩኝ። ግን ምጥጥ አደረገውና እንደገና ሩብ የሚሆን ጨምሬያለሁ ማለት ነው እሳቱ ላይ። እና እሳቱን እንደዚህ ቀነስ ስናደርግና በደንብ ብስል እንዲልልን አለ አይደለ በማንኪያው ስትነኩት የሆነ በስል ብሎ ቁርስ የማለት ባህሪ ካለው ይበቃዋል። እስከዚያ ድረስ ግን እናበስለዋለን እሳቱን ቀነስ አድርገን ማለት ነው። በኋላ ስንፈጨው በማሽን ሙሉ ጥቅሙን ጥንቅቅ አድርጎ እንዲሰጠን። አሁንም ገና ነው እሳቱን ስለቀነስኩለት እኔ። በጎን ደግሞ ከሰል አያይዣለሁ አለኝ ያደረቀና ላጨሰው ማለት ነው። እንዴት ደስ እንደሚል ቤት ውስጥ በተለይ አሳ ምናምን ሰርታችሁ ሽታው አልወጣ ካላችሁ የደረቀውን የብርቱካን ልጣጭ እንደ እጣን አጭሱት። እንደገና ደግሞ አለበለዚያ እንደዚሁ ከቅርንፉድ ጋር ብታፈሉት ራሱ ሽታው እንዴት ደስ እንደሚል ለቤት ጠረኑ በጣም ምርጥ ጠረን ነው ያለው። እንደዚህ ይሄው እናንተን ካልልኝ በኋላ ሳህን ላይ ትንሽ በረድ እንዲልልኝ ዝርግፍ አድርጌዋለሁኝ። ቆይቼ ነው በነገራችን ላይ የፈጨሁት። ቆይቼ ነው አልተመቸኝም። ስራ ላይ ነበርኩና አቆይቼ ነው የፈጨሁት። ወዲያውኑ አልፈጨሁትም። መጀመሪያ መፍጨት ትችላላችሁ በነገራችን ላይ ማለት ነው። እኔ ግን ሁል ጊዜ የምሰራው እንደዚህ እንትን ብዬ ነው። መጀመሪያ ፈጭታችሁ በምትጠቀሙት አይነት ዘይት መጠቀም ትችላላችሁ። ኦሊቬራ ካላችሁ በኦሊቬራ ጄሊ መስራት ትችላላችሁ። ባላችሁ ነገር እኔ እዚህ ጋር ማሽኔ ሁለቴ ነው የፈጨሁት። ግን ማሽኗ እንደምታዩት ትንሽዬ ነው። ያኛው ትልቁ እንዳያለቃልቅብኝ ብዬ ማለት ነው። እየፈጨሁት እያለ እንትን አለ በጣም ሙልት ብሎ ፍሰስ ብሎ ማሽኑ ራሱ እንዴት እንደተበላሸ። ከዚያን እዚህ ጋር ንጹህ ጨርቅ አለኝ በዚያ ነው ያጠለልኩት። በማጥለያ እንዳላጠለው አልወርድም አለኝ። በጣም ወፍራም ስለሆነ ማለት ነው። እንዲወፍርልኝ ደግሞ ስለፈለኩ ነው እኔ ጁስ ወፍራም እንዲሆንልኝ ነው። ጭምቅ እያደረጋችሁ በእጃችሁ በደንብ አድርጋችሁ አጥሉት። ይወርድላችኋል ቀስ እያለ በማጥለያ ሳይሆን በዚህ በጨርቁ እና እኔ እንደዚህ በደንብ አድርጌ ጥልል አድርጌው በጣም ብዙ ሆኖ ነው ራሱ ይወጣልኝ። የብርቱካን ልጣጩም እንዳያችሁት ቢጫ ነበረ። ጁሱም በጣም ቢጫ ነው። ይሄው ክሬሙን በኋላ ስንሰራ መግቢያም ላይ እንዳያችሁት ቢጫ ሆኖ ነው ይወጣልኝ ምርጥ ክሬም። እዚህ ጋር ደግሞ የእንትን ያልኩበትን ማለት ነው የብርቱካን ልጣጩን ዝቃጩን
ያጠለልኩበትን አልጥለውም። እዚህ ላይ እናንተ ስኳር ቡና ነገር ጨምሩና ለእግራችሁ ለገላችሁ ለሙሉ ሰውነታችሁ ማስክ ነገር ተጠቀሙት፣ አትጣሉት። እኔ ተጠቅሜዋለሁኝ ለዚህ ለክንዳችን ለአንገታችን ለእጃችን በሙሉ ማለት ነው። ለድምፄ ደግሞ ይቅርታ እንደ ጉንፋን ነገር ይዞኝ ነው አንዳንዴ ያዝ የሚያደርገኝ ማለት ነው። እና እዚህ ጋር እንደዚህ ጁሴን ካዘጋጀው በኋላ ኮርን ፍሎር ወይም የበቆሎ ዱቄት በአረብኛው ደግሞ ነሻ የሚለውን ነው የተጠቀምኩት። በትንሽዬዋ ነው ክሬም እንትኑ ጁሱ ወፍራም ነው የኔ እንዳያችሁት። እና ይኸው አንድ የሻይ ማንኪያ ለዚያው ራሱ አልሞላም ደርበብ ያለ ነው። በዚያን ያህል ነው የወሰድኩት የበቆሎ ዱቄት። ጁሱ ደግሞ እንደምታዩት ብዙ ነው። እኔ ክሬሙ በጣም ቅጥንም ወፍርም እንዲልብኝ መካከለኛ ደረጃ እንዲይዝልኝ ስለፈለኩ ነው። እዚህ ጋር እናንተ አለመጠቀም ትችላላችሁ። በቫዝሊን ወይ ደግሞ በኦሊቬራ ብቻውን መስራት ትችላላችሁ። እዚህ ጋር እንደገና ደግሞ እንትን ጥጃለሁኝ ውሃ አለኝ የፈላ ውሃ ትንሽ እንዲያያዝልኝ ከእንትኑ ጋራ ንሻውና ጁሱ እንዲዋሃድልኝ ብዙ አላቆየውም እሳት ላይ የፈላ ውሃ አድርጋችሁ ቶሎ ቶሎ ደግሞ ታማሱታላችሁ እንዳይዝባችሁ። ከዚያን አውጥቼዋለሁኝ። ይሁን አውጥቼው እንዴት እንደሆነ እዚህ ካሜራው ነጣ ነገር አድርጎታል እንጂ በጣም ቢጫ ነው። እዚህ ጋር ደግሞ ያው ይሄ የምጠቀመው ሁሉ ጊዜ የምጠቀመው ቫዝሊን ይሄ ነው በብዛት ያኛውን የምጠቀማለሁ። ግን እሱ አልቆብኝ ደግሞ ይሄን ስለገዛው ነው። እሱንም አንድ እንትን ማንኪያ የሻይ ማንኪያ የሚሆን ቫዝሊን የተጠቀምኩት። በደንብ እንትን ብርድ ሳይል አድርጉት ቶሎ ቅልጥ እንዲልላችሁ ማለት ነው። እንደዚህ ቀስ አድርገን እናዋህደዋለን በደንብ ሁሉም። እዚህ ጋር እንግዲህ ንሻውም የብርቱካን ጁሱም ቫዝሊኑም በደንብ ውህድ ብሎ ባንድ እንዲሆንልን ማለት ነው። በጣም ምርጥ ክሬም ነው። እየሰራችሁ ተጠቀሙት። እንደገና ቀላል ነው። ቤት ውስጥ ተጠቅመን ከምንጥለው ነገር ነው የምንሰራው። ያያችሁት አሁን ደግሞ ትንሽ ቆየት ሲል ትንሽ የሆነ ወፈር የማለት ባህሪ ያመጣል። እዚህ ጋር ደግሞ እኔ ቲትሪ ኦይል አለኝ ለፊት። እናንተ ስትገዙ የፊት በሉና ግዙ። እሱንም አንድ እንትን ጨምሬበታለሁ። መምጠጫው አለች አይደል? በሷ ሙሉዋን አንድ ጨምሬበታለሁ። በጣም ምርጥ ነው ቲትሪ ኦይል። እንደ ብጉር ነገር ምናምን ካለባችሁ ራሱ አዲስ እንደወጣ ስትቀቡት ቶሎ ክስም ነው የሚያደርገው። ሰዎች ሲጠቀሙ አይቼ እየሰጡኝ ከነሱ ስጠቀም ከዚያ እኔ ደግሞ በራሴ ገዛው ማለት ነው። የቲትሪ ኦይሉ በጣም ምርጥ ነው። እና እዚች ጋር ትንሽ እየቃለችኝ ለክሬም። እነዚህ እቃዎቹ በጣም ምርጥ ናቸው። ፕላስቲክ ነክ ነገር ናቸው ግን ጥንክር ናቸው። እና ይሄንን ይመስላል። በጣም ብዙ ሆኖ ነው የወጣልኝ። ይሄም ማለት ተርፎኛል። የተረፈኝን ደግሞ ማታ ለእንትን ተጠቀምኩና ፀጉሬን እንቁላል ነበር ያን ቀን ውህድ የተጠቀምኩት ጨምሬ ቅብት እንዴት ሽታው ደስ እንደሚል እና ይኸው ክሬሙን ወደ ፍሪጅ አድርጌው ነበር ወዲያው ሰርቼ። ቀን ስለሆነ የሰራሁት ማታ ነው የምጠቀመው። በመጀመሪያ የማይመቻችሁ ካላችሁ በእርግጥ ይሄ የማይመቸው ለማንኛውም አይነት ቆዳ ይሆናል። የማይመቸው ሰው አለ ብዬ አላስብም። ግን ካለ ለመጀመሪያ ጊዜ ስንጠቀም እጃችን ላይ ወይ ደግሞ ሌላው አካላችሁ ላይ ሞክሩት። ምክንያቱም ፊታችን ከባድ ነው፣ አደጋ የመከላከል አቅም ስለሌለው። ካልተመቻችሁ አላርጂክ ምናምን ነገር ካለው ሞክራችሁ መተው ትችላላችሁ። የሁሉም ሰው ፊት አንድ አይደለም፣ የሁላችንም ቆዳ እና እንደዚህ አድርጌ እኔ ማታ ማታ ነው የምጠቀመው። ማታ እጠቀማለሁ፣ ጠዋት እታጠባለሁ። ልክ እንደሁሌውም ስትጠቀሙ ደግሞ በንጹህ ፊታችሁን ትጥብ ብላችሁ ንጹህ መሆን አለበት። ማስክም ተጠቅማችሁ ከሆነ በዚያ ትጥብ ብላችሁ ይሄንን መጠቀም ትችላላችሁ። እጃችሁንም ለአንገታችሁም ለሁሉም ለሰውነታችን ይሆናል። በብዛት ደግሞ በተለይ ለፊታችን እንዴት እንደሚያብረቀርቅ። እጄን ደግሞ አንደኛውን እጄን እንትን ብሎኝ ፍረን ሳጸዳ ፍረን ቁርጥ አድርጎኝ ማለት ነው። ቀኝ እጄን በግራ እጄ ነው የምሰራው። በጣም ብዙ ነው፣ ወፍራምም ነው። ሽታው እንዴት እንደሚጣፍጥ አንገታችሁን ምናምን ቅብት ስትሉታላችሁ እንዴት ደስ እንደሚል በጣም ምርጥ ነው። እየሰራችሁ ሞክሩት።
ብርጭቆ ያስመስልላችኋል ፊታችሁን። ስለተከታተላችሁኝ አመሰግናለሁ። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ወዳችኋለሁ። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ሼር ማድረጋችሁን አትርሱ። ባይ ባይ።